አይደለም። መጀመሪያ ፀጉር ራሱ የሚወልቀው ምን ሲሆን ይወልቃል? ምን ሲሆን ይበጣጠሳል? ምን ሲሆን ይሰባበራል? ሌላው ደግሞ ኮምፕሊት ግሪን። ኮምፕሊት ግሪንስ ከምን አይነት ነገሮች ነው የተሰሩት? ኢየሱስ አጠቃቀሙን በዛው ማያይዘት ነገርን። እንግዲህ ኮምፕሊት ግሪን 8 የተለያዩ ነገሮች ናቸው የተሰሩት አብረውት እና እያንዳንዳቸው አሁን ግሽጣ ብትዩ የካንሰር ሴልን መከላከል የሚችል በጣም ትልቅ እጽዋት ነው። እነሱ ሁሉ አሉት። ሳውር ሶፕ አለ። ወደ 8 የሚሆኑ ኢንግሪዲየንቶች አሉት እና እነዛ ኢንግሪዲየንቶች ምንድነው ከፀጉር ጋር ብቻ አይደለም የሚገናኙት። የጭንቅላትሽን ቆዳ ፈንገስ ቢኖረው ሌላ ነገር ቢኖረው ከማከምም ጭምር ነው እና አሁን ብዙ ጊዜ የፀጉር ቅባት ሲሰራ ፀጉሩን ያሳድጋል ምናምናም ብቻ ነው ሰው የሚያስበው። አይደለም። መጀመሪያ ፀጉር ራሱ የሚወልቀው ምን ሲሆን ይወልቃል? ምን ሲሆን ይበጣጠሳል? ምን ሲሆን ይሰባበራል? ብዙ አይነት ነገር አለው። ስለዚህ ከምንታጠብበት ሻምፖ ጀምሮ አፌክት ያደርገናል። ለምሳሌ ሰልፌት ፍሪ ሻምፖዎች የተመረጡ ናቸው። ሰልፌት ፍሪ የማትጠቀሚ ከሆነ ሰልፌቱ ራሱ ፀጉርሽን እንጨት ነው የሚያደርገው። ስለዚህ በምተኝ ጊዜ የመበጣጠስ የመቆራረጥ አይነት ነገር ያመጣል። መነቃቀል ሳይሆን የመበጣጠስ። ስለዚህ ፀጉር ራሱን የቻለ ሳይንስ ስለሆነ ፀጉር አሁን የቆዳሽ ላይ ያሉ ጤነኛ ነገሮች የጭንቅላች ቆዳ ጤነኛ ካልሆነ ፀጉርሽ ጤነኛ አይሆንም። ስለዚህ ኮምፕሊት ግሪን ለፀጉር እድገት ብቻ ሳይሆን ቆዳሽ ላይ ያሉትን ነገሮችንም ትሪት ያደርጋል። ስለዚህ ይሄ ቆዳ ላይ ያሉ ፈንገስ፣ ፎሮፎር ምናምን አይነት ቢመጡ ራሱ እነሱን የመንከባከብ እነሱን የመቆጣጠር ጉልበት አለው ማለት ነው።